ማናችሁ እና ትንሽ ቢያንስ 20 ደቂቃ ብቻ ታፕታፕ ሼር ጎዳቦ አንድ ጊዜ 10,000 ያስገቡት ቲክቶክ መንደር ፌስቡክ መንደር ሼር ጎዳቦ እና እርዳታና ማስታወቂያ ዙሪያ ትንሽ አንድ መላቸው ነገሮች ስላሉ ነው። ማስታወቂያ ታፕታፑን አንድ ጊዜ ከፍ አድርጉት። ማስታወቂያውን እነ ሰራዊትና እነ መንሱር ለሰዎች በበጎም ይሁን በብር ዝም ብሎ ማስታወቂያ ቲክቶክ አካውንት 1 ሚሊዮን ግማሽ ሚሊዮን ተከታይ ስላለኝ እየሮጡ ማስታወቂያ መስራትና እርዳታ ደግሞ ልክ እንደ ፕሮጀክት አድርጎ መቀፈል ሁለቱን እንዳሳቻለን ስልሽ ነገር ኢትዮጵያ ታፕታፑን አንድ ጊዜ 20,000 ያስገቡት ቲክቶክ መንደር አስታውሳችሁ ሁለቱም ምን አይነት ችግር እንደሚፈጥሩ በእርዳታ ስም ካሊድ ፋውንዴሽን ዛሬ ካሊድ ስለተያዘ ካሊድ ፋውንዴሽን ተረጂዎች ምን ላይ ወጥቀው ይሁን ተብሎ ሲዘየሩ አለ አብደላ ነው ያለው። ሲዘየሩ እንዴት ነው ያላችሁት? ምን ላይ ናችሁ? ካሊድስ ተይዟል። ካሊድስ እስር ቤት ነው። ካሊድ ፋውንዴሽን ተረጂዎች ምን ላይ ናችሁ? ምን እናግዛችሁ ሲባል እንደውም አሁን ነው በትክክል እርዳታው መድረስ ጀመረው። ሹቡ ልብ በሉ። ሁለት ነገሮችን ነው መያዝ አለባችሁ። አንደኛ እርዳታ አሰባሳቢ መስሎ ለራሱ የሚሰበስብ አጭበርባሪ እንዳለ ልብ በሉ። እዚህ ጋር እርዳታ ሲባል ከሰዎች ደሞዝ ከ500 እና ከ1000 ደሞዝተኛ 1000 2000 ብር ለኢትዮጵያ ቅፈላ ነው። አንድ እሱ ነው። ሁለተኛ የታረሰ መሬት የለም። አፋሽ ጎራሽ እንትን ይሄ የሚያጅደውን መኪና ይዞ የሚቀርብ እርዳታም ሆነ ፋውንዴሽን የሚሰራ ሰው የለም። ከሰዎች ኪስ የሚቀነስ ብር ነው። ከደሞዝ ከልጆቻቸው ጎሮሮ ቀንሰው ነው የታመመ ሰው ለተለያየ ለውሃ ለመንገድ ለምናምን ተብሎ የሚሰጡት። ፋውንዴሽንም በለው በጎ አድራጎት ብለው የሚጮሁ 24 ሰዓት የሚሯሯጡ ሰዎች ከሰዎች ደሞዝ ቆንጠር ተደርጎ ነው የሚወሰዱ የሚሰጡት። አንድ እሱ ነው። ካሊድ ፋውንዴሽን ካሊድ ታስሮ እስር ቤት ሲገባ የካሊድ ፋውንዴሽን ተረጂ ምስኪኖች ምን ላይ ናቸው እንዴት ናችሁ ተብሎ ሲጠየቁ እንደውም ካሊድ ከታሰረ በኋላ ነው እርዳታው በደንብ መድረስ የጀመረው። ወይ እንደውም እርዳታው መድረስ የጀመረው ካሊድ ከተያዘ በኋላ ነው እንደውም በትክክል እየደረሰ ያለው አሉ። አባባልም ይሁን ትክክለኛም ይሁን እውነታው ግን ይሄ ነው። ፋውንዴሽን ተብሎ በጎ አድራጎት ብለው አቋቁመው በመኪና ሲሄዱ ማየት ፊሻይ ችግር አለ ማለት ነው። ይቀፍላሉ ማለት ነው። ሁለተኛ እርዳታ ማሰባሰብን እንደ ፕሮጀክት ነጥፈው ስራዬ ብለው ኮምፓየር የሚባለው ይሄ የሚያጅደውን መኪና አይነት ይዘው ወደ ስራ ገቡ የሚባሉ ሰዎች እነዚህ ሰዎች እኮ የበቀለችን ብርቱካን አይደለም እያስቆረጡ በሰራተኛ ወይም በቀን ሰራተኛ እየሰበሰቡ ለተረጂ የሚሰጡት ከሰዎች ኪስ ከደሞዝተኞች 1000 እና 2000 ለቅመው ነው የሚወስዱት እኮ በሃይሩፍ መኪናና በፓጃሮ መኪና ሲሄዱ ቤት ገዝተው ሲንደላቀቁ ልጆቻቸውን የኢድ ቀን ናይክ ልብስ አልብሰው ሲታዩ ቅፈላ አለ ማለት ነው የሚለውን ማወቅ ያስፈልጋል። አንድ እሱ ነው። ሁለተኛ ማስታወቂያ ምን ያክል እነ ሰራዊት ፍቅሬን ጉድ እንዳደረጋቸው እዩ። እነ መንሱር ጀማል እነ ሰለሞን ቦጋለን እነ ካሊድ ፋውንዴሽንን ቲክቶክ 1 ሚሊዮን እንዲገባልኝ አንድ ኮመንት 10,000 ያገኘ 10,000 ብር ሰጣለሁ። ለምንድን ነው የሚሰጠው? 1,000 ኮመንት 1,000 ላይክ ያገኘች ቪዲዮ 10,000 ሰጣለሁ ሲባል ነው ይሄ ቲክቶክ 2 እና 3 ሚሊዮን የገባው። 3 ሚሊዮን ከገባ በኋላስ ህዝብን ለማጭበርበር ነው እየተጠቀሙት ያሉት ቲክቶከሮች።
ቲክቶከር 1 ሚሊዮን መድረሱ ለሀገር ልማት፣ ለህዝቦች ጥቅም፣ ለዜጎች ለተለያየ ለልማታዊም ሆነ ፖለቲካዊ ጥያቄ ለህዝብ ሳይሆን ለራሳቸው ለቅፈላ ብለው 2 ሚሊዮን እና 3 ሚሊዮን ያደረሱ ለህዝብ ጠቅመዋል። አጭበርባሪ ማነው? ፊታውራሪ የሚባል አጭበርባሪ ስንትና ስንት ለቅሶ ተደርሶ ቻሌንጅ ተሰጥቶ ሚሊዮን ከገባ በኋላ ህዝብ አስጨፍጭፎ አዘርፎ ነው የጠፋው። ማነው? ፊታውራሪ የሚባል ቲክቶከር። ሌሎቹም በተመሳሳይ ቻሌንጅ ተሰጥቶ ብር ተከፍሎ ይሄን ለዚህ 2000 ለመስጂድ ሰጣለው፣ ይሄንን አክል 1 ሚሊዮን ካስገባችሁኝ ለዚህ በጎ አድራጎት ይሄን ሰጣለው ተብሎ ሚሊዮን ህዝቡ መግዛት፣ ተከታይን መግዛት። ተከታይ እኮ ገዝተው ነው 2 እና 3 ሚሊዮን የደረሱት እኮ በሚሰሩት ስራና ባቀረቡት ለህዝቡ ተሰጧቸውን ተጠቅመው ህዝቡ ፈልጓቸው ሳይሆን ተከታይ ገዝተው ነው በብራቸው። እነ መንሱር በብራቸው ተከታይ እቃ ሆኗል። ኢትዮጵያ ህዝብ እቃ ሆነና እኔ አንድ ቀን ፎሎ አድርጉኝ ብያላቅ አንድ ቀን የሚወደኝ የሚያከብረኝ የሚከተለኝ ራሱ በራሱ ጊዜ ያድርግ። በብር የተገዛ ተከታይ ነው ኢትዮጵያዊ። በብር ገዝተው አንድ ኮመንት 10,000 ላይክ ካገኘ 5,000 ሰጣለው። እነ ጆን ዳንኤል እኮ ሞባይል ሳምሰንግ ሞባይል አይፎን እየሸለሙ እኮ ነው ተከታይ ገዙት አይደለም እንዴ? ጆን ዳንኤል ምንድን ነው ያለው? ከአውሮፕላናችን አልወርድም ነው ያለው። መጨረሻ አካባቢ 2 ሚሊዮን ሲደርስ አልወርድም። ጥጋብ ማፍላት ነው የሆነው። ናሆም በተመሳሳይ እንዲያድርጉልኝ ኡኡታ የሆነ ሰውዬ ሲያነክስ ቪዲዮ ይቀርጹና ለቀው ከዛ በኋላ ትልቅ ሰው ሼክ አላሙዲን አህለል ከሬ ሳውዲውን በዓለማችን አሉ የሚባሉ ረጂ መስለው ቲክቶካቸውን 2-3 ሚሊዮን ካደረሱ በኋላ ማስታወቂያ ሰርተው ህዝቡ ማዘረፍ ነው የሆነው ስራቸው ቲክቶከሮች። ይሄ አይደለም ዋሻው። በበጎ አድራጎት ስም ፋውንዴሽን ብለው ከፍተው እነ ካሊድ ምንድነው የሰሩ አሉ? በጎ አድራጎት ከፍቶ ወይም ደግሞ ፋውንዴሽን ከፍቶ ቤት ዘመናዊ መኪና ሚይዝ ከሆነ ምንድነው የሚሰራው? በጎ አድራጎት ብለው ከፍተው በየቦታው ምስኪኖችን ያለ ፍቃዳቸው በሚያሳዝን መልኩ ቪዲዮ እየቀረጹ ለቀው አንደኛ ፍሎወር አገኙ፣ ሁለተኛ ብር ሰብስበው በምን መልኩ ነው? አንዳንድ እርዳታ የሚሰበስቡ ሰዎች ኮሚሽን እየጠየቁ አይደለም ወይ? ኮሚሽን ይሄን አክል ብር ካሰባሰብ ይሄን አክል ብር ትሰጡኛላችሁ እያሉ አይደለም ወይ? በነፃ ነው የሚሰሩት? ለአላህ ብለው ነው የሚሰሩት? እስቲ ቢላህ አለይኩም አብዛኞቹ ተከታያቸውን ለፖለቲካዊ አካሄድ፣ ለብሔር፣ ለሃይማኖት እየተጫወቱበት አይደለም ወይ? እግረኛውን እኮ ፍሎ ይደረግ ጀግናችን ተብሎ እንትን ከወጣ በኋላ በእስራኤል ተነስቼ ፍልስጤም ሸናለው ያለው ሙስሊሞችን የሚሳደበው እኮ ፍሎ ጀግናችን አንድ ቪዲዮ ስለለቀቀ ጀግና የሚል ደንቆሮ ትውልድ ነው የተፈጠረው እኮ በኢትዮጵያ። ደንቆሮ ከዛ በኋላ 1 ሚሊዮን ይገባሉ፣ 2 ሚሊዮን ይገባሉ። ከዛ በኋላ ወከባ መፍጠር፣ በየቦታው እየሮጡ ማስታወቂያ። በኔ አቅም በበጎ 1 ብር ተቀብዬ አላቅም። ማስታወቂያ ለመስራት እለቃለሁ። ለየትኛውም ኢትዮጵያዊ ቪዲዮ ሰራለሁ። የተለያዩ ሱቆችንም ፎቆችንም ንግድ ቤት መጣም ሬስቶራንቶችን በነፃ ወላሂ እለቃለሁ። በበጎ ፍቃድ ይስሩ ይለወጡ ብዬ በለቀቁት ቪዲዮ ስንት ችግር ደርሶብኛል። በኔ በውስጥ መስመር ባለፈው የለቀቀው ቪዲዮ እንዲህ ነው፣ ባለፈው እንዲየሰራው ቪዲዮ እንዲሆነ፣ ምግቡ እንዲሆነ፣ እቃው እንዲሆነ፣ ተጭበረበርን እንደዚህ በለቀቀው ቪዲዮ የሚል 1 ብር ባልተቀበልኩበት ዋጋ እየከፈልኩ ነው። አብዛኛው ቦታ ያስተዋወቅኳቸው ሆቴሎች፣ ያስተዋወቅኳቸው አንዳንድ የለጠፍኳቸው በፌስቡክም በቲክቶክም የለቀቅኳቸው ድርጅቶች መከራ ችግራቸው 1 ብር አልሰጡኝም። ይሄው ለስልልሽ ለይራታጆ ደነብ 2 ብር ሰጥቼዋለሁ የሚል ሰው የለም። ምናልባት ማስታወቂያውን ስንቀርጽ ምናምን ሻይ ቡና ብለው ሊሆን ይችላል። በስ ከዛ ውጭ 1 ብር ለማስታወቂያ ተቀብዬ አላውቅም። ነገር ግን ለበጎ ብዬ ይስሩ ይለወጡ ከማጭበርበር ከመቀፈል ቪዲዮ እየሰሩ ከማጭበርበር የሆነ ሆቴልም ሆነ የሆነ ሱቅም ሆነ የሆነ ነገር ይስሩ ብዬ በበጎ በሰራው ዛሬ ዕቃ እንዲያረጉ እንደዚህ ሆነ ምግቡ አነሰ እንደዚህ ተደረገ ብለው ጭቅጭቅ
ዲንየን መሻክሉ ነው የተረፈኝ ለኔ ከዚህ ጋር በተያያዘ ማስታወቂያ መስራት ምን ያክል ዋጋ ያስከፈለ እንደሆነ ከነመንሱር ተምሬያለሁ ቲክቶክ 1 ሚሊዮን ግማሽ ሚሊዮን ስለደረሰ አካኪ ዘራፍ ዳንክራን እየመታ ሄደ ለሱቅና ለፎቅ ለድርጅቶች ለመንገድ ለሸይጣን ለጂኒ ማስታወቂያ ከሰራ ትጠየቃለህ ማለት ነው እነ መንሱር እነ ካሊድ ፋውንዴሽን እንደተጠየቁት ለዛውም አለ የሚባለው ኢትዮጵያዊ ጀግና በጣም ማከብረው ሰራዊትን ጨምሮ እኔ ማስታወቂያን ከሰራዊት ነው የሰማሁት በጣም ልናየው ልንሰማው ምንሳሳለትን ሰራዊትን እስር ቤት አገባው የማይታወቅ ማስታወቂያ አስተዋውቆ 1.7 ቢሊዮን ብር አጭበረበረ ፊንቴክ አርገና አያችሁ ጥሩ በማሰብም ይሁን በብር ማስታወቂያ እየሮጣችሁ እንዲህ ፊት ለፊት ይሄ እንትን እኔ በሶፋ ደረጃ ያስተዋወኩለት ሰው በውስጡ እንጨት ከቶ ሶፋ ሰርቶልኛል ብሎብኛል ወዳውን ያነሳሁት ያን ቪዲዮ 1 ብር አልከፈለኝም እኮ ሶፋ የሚሰሩ ፈርኒቸር በየቦታው የሚሰሩ ሶፋ እንትን ስፖንጅ ሳይሆን የሆነ ነገር ጨምሮ አስገቡ ብሎ የሚጮሁ አሉ በየቦታው በተመሳሳይ በሱቅም በሆቴልም በምንም ማስታወቂያ ሲሰራ እንደሚያስጠይቅ ወቅ ፊት አውራሪ የሚባለው ልጅ እንዴት አልጠፋም ከምድረገጽ አንድ ሰሞን ፊት አውራሪያችን እንደናው እንደምን አለሽ እንዲህ ነው የተባለው ፊት አውራሪ የት ገባ ጀርባ አውራሪ ሆኖ ነው የጠፋው ፊት አውራሪ አንዲትን ሸቃላ መዳምሽ አምጪ ብሎ መዳም የሆነች አረብ መታ ቀርባ የሆነች ሸቃላ አጠገባዋለች አምጫት ሰራተኛዋን አምጫት ብሎ ቀርባ እንዲህ ሲያስደነሳት ጀግናችን ፊት አውራሪ ተብሎ 1 ሚሊዮን ምናምን ገባ ብር ዘርፎ ጠፋ በየቦታው በማስታወቂያ በቻሌንጅ 10,000 100,000 ለዚህ መስጊድ ሰጣለሁ ለዚህ ቤተክርስቲያን 100,000 200,000 ካስገባችሁኝ ለመቅዶኒያ 200,000 ካስገባችሁኝ ለመቅዶኒያ 1 ሚሊዮን ካስገባችሁኝ 50,000 30,000 100,000 ሰጣለሁ በሚል ተከታይን ገዝተው 4 ሚሊዮን 3 ሚሊዮን የገቡ ሰዎች ህዝብ እያዘረፉ ነው በማስታወቂያ ይሄንን የተረዳ ነው በመቀጠል በጎ አድራጎት በሚል ስም በየቦታው ፋውንዴሽን ብለው ከፍተው ህዝብ ቁም ስቅል አሳዩት ይፈተሽ ማንኛውም ሰው አንደኛ ከታመመ እኔ አንድም ሰው እኔ በምን ታመመ እንዴት ታመመ የሚለው ነገር እኔ ለእንትን አላቀርበው ታሟል አይደለም ይሁት በትክክል የሚያይ ሰው ይታይ ቪዲዮ ይስራ ይልቀቅ ይረዳ ሁሉ በእርዳታ ዙሪያ አላህ ምስክሬ ነው እኔ በበሽታ አልዋሽም ወላሂ ከ20 በላይ እርዳታ የሚጠይቁ ሰዎች ቪዲዮ ቁጭ ብሏል በፌስቡክ ሜሴንጀር በጣም ነው የሚያሳዝነው ህዝቡ ደግሞ አንድ ነው የሚረዳው ሰው ሺህ ነው 2 3 4 5ቱን አንድ ላይ ስታመጣበት ህዝቡ ሰለቸን ይሄ ነው ምክንያት ያ ጀማዓት አልከይ ሰው መረጣም አይደለም በእርዳታ ዙሪያ በዘመድም በምንም አይደለም በምንም ደረጃ አይደለም እርዳታ የሚጠይቁ ሰዎች በስተዋል አላህ ይድረስላቸው አላህ በሽታውን ያንሳልን አላህ ቁጣውን ያንሳልን ሁሉም ይረዳ ሲረዳ በትክክል መሆን አለበት በሶስት ሰው የተከፈተ አካውንት በሚታወቁ ሰዎች ታይቶ ይረዳ በተራተራዩ አንድ ላይ አመጣብን እንዴ እኔ እንደውም በጣም ስሙን አልጠቅስም እንጂ በጣም ደውሎ ከሀገር ደውሎ ሄራታጆ ምን ሆነ ነው በቀን 3-4 የሚረዳ ሰው እየለቀክ ነው እየፖስተክ ነው ሁሉም እኮ አይረዳም ችግር ነው እንደውም ያንዱን አንዱ ያበላሸዋል ተራ በተራ አርግ በጣም ታዋቂ ሰው ነው እንደዛ ያለ ለዛ ነው እንጂ والله እንድትረዱ ከመፈለክ ካለ መፈለክ አይደለም በመተመሳሳይ ፋውንዴሽን ተብሎ በየቦታው በጎ አድራጎት ብለው ድርጅት ስም አውጥተው ከዛ ሌላ የሥራ እድል ፈጥራችሁ ለምንድነው ፋውንዴሽን አሁን ካሊድ ፋውንዴሽን አዲስ ስልሽ ነገዘ ኢትዮጵያ ሄራታጆ ደና ከፌስቡክ ነው ቲክቶክ አሁን አዲስ የገባችሁ ወንድሞቼ ምን መሰላችሁ ዛሬው እንትን
ምን ተፈጠረ መሰላችሁ? ካሊድ ፋውንዴሽን ተረጂዎች አሉ። ተረጂዎች የታገቱም ሊኖሩ ይችላሉ በየቦታው ያለ እንትናቸው ገብተው የሚረዱ እርዳታው ይድረስ አይድረስ አላህ ነው የሚያውቀው። ዛሬ ካሊድ ፋውንዴሽን ባለቤቱ ካሊድ ሲያዝ አረ ዛሬ እንደው ካሊድ ስለተያዘ ፋውንዴሽኑን እንጎብኘው ብለን ሄደን ይላል አብደላ ነው ያለው። አብደላ ፖስቶታል። ይሄው በቲክቶክ ለቅቄዋለሁ፣ በፌስቡክም ለቅቄዋለሁ። እሱ ለጫወታኑ ትክክልም ይሁን አላህ ማሎም አለፈውቅ ሄደን ስንጠይቅ አራ ካሊድ ታስሯል። ስለዚህ ካሊድ በመታሰሩ እንዴት ምን ላይ ናችሁ? አባታችሁ ታስሯል። ያው የልጆች አባት ሲታሰር ልጆች እንዴት ይሆናሉ? ዛሬ አባታቸው ታስሯል፣ ፍየሎች ገቡ፣ በሬ ገባ እንዲህ ይባላል። ሄደን እንዴት ነው ምን ላይ ናችሁ? እንዴት ናችሁ ምናምን ብለን ስንጠይቅ ካሊድስ ታስሯል፣ እናንተ አሁን በካሊድ እጅ ናችሁ፣ በካሊድ ተረጂ ስለሆናችሁ ካሊድ እስር ቤት ስለገባ ምን ላይ ናችሁ ሲባሉ እንደውም አሁን ነው በትክክል እርዳታው መድረስ ጀመረው አሉ። እንዲህ ሲባል ወይኔ ችግር አለ ማለት ነው። እርዳታ ብር በሃይሩፍ መኪና እየዞሩ ሰዎችን መንገድ ላይ እኔ 100% ነው የምነግራችሁ በየመንገዱ ሲሄዱ በሚያሳዝን ሁኔታ እንደ አዲስ ሮጠው እናቴ ምን ሆነሻል የሚሉ ሰዎች ውሸት ነው። አብዛኛው 90% ውሸት ነው። መቼም ያ ሰው ሁሉ በየመንገዱ ያን አክት አያሳይም። እንደ ፊልም እኔ ከዚህ እንደ አዲስ መጣለው እንደዚህ ሁኚ ተብሎ ተዘጋጅቶ ነው የሚቀረጸው ቪዲዮ። ፋውንዴሽን የሚሰሩ በየቦታው እንደ ስም አልጠራም በየቦታው ቅንብር ነው። ሁለተኛ ደግሞ አሁን ኤአይ የሚባለውና ቆርጦ ቀጠል እንዴት አድርገው አገናኝተውት ነው አጋጣሚ እግረ መንገዴን እያሉ ይለቁታል ቪዲዮን። ከዛ ቢ መቼም ገጠር በተለይ ምስኪኖች በየመንገዱ ያ ቪዲዮ አይቀረጽም። እንዴት ተብሎ በተለይ አንዳንድ ቲክቶከሮችማ በጣም ታስፎግራላችሁ። እግረ መንገዴን የሆነ ሰው አገኘው ሄዳችሁ አናግራችሁት እንዲህ ላለው እንዲህ በል ተብሎ ተዘጋጅቶበት ነው ቀረጻ ተለቆ በየቦታው ፋውንዴሽን ረዳ ካሊድ ፋውንዴሽን በምን ሂሳብ ስንት ተረጂ እኔ እንደው አንዳንዴ እየበሉ ቢሰራ የሚል እንትን አለኝ ብዙ ጊዜ። አሁን እንዲህ ተደርጓል እንዲህ ካልተደረገ እንዲህ ካልተደረገ አንሰራም ሲባል አይ ይሄ እንኳን ተብሎ ዝም ከሚባል እየበሉ ቢያሰሩ የሚል ነገር አለኝ አብዛኛው ቦታ ዝም ከሚባል። አንዳንድ ቦታ ደግሞ በጣም በሚያሳዝን መልኩ ስራው ፋውንዴሽን ነው። ቅድም እንዳልኩት ኮምፓየር ወይ ያረሰውን እህል አይደለም የሚሰበስበው ወይም ደግሞ ያሳረሰውን ወይም ደግሞ ትልቅ በበጎ አድራጎት የተሰራ ትልቅ ሀገር አቀፍ ትልቅ ዓለም አቀፍ ትልቅ ፕሮጀክት ያ በሚያገኘው ገቢ እየወሰደ አይደለም የሚሰጠው በሰዎች ኪስ በሚወጣ ብር ነው የሚሰጠው። ከሰዎች ኪስ ወስቶ የሚሰጥ ከሆነ አንድም ብር ማያስቀር ከሆነ ሚዘው መኪናና ያ ቤት ከየት መጣ የሚለውን ጥያቄ ብዙዎቹ ሲጠይቁ ነበር። ከዚህ በፊት ብዙዎቹ ጠይቀው እኔ አስታውሳለሁ አንድ ጊዜ ይሄ ማን ነው የሚባለው ሽጉጤ ነው ማን ነው የሚባለው ሰውዬ ሁለት ማንጎና አንድ እንትን የሆነ ነገር ይዞ ሙድ የተያዘበት ሰውዬ ሽጉጤ ነው ማን ነው እስቲ ጻፉልኝ በኮመንት። እንዲህ እያለ ቀረጻውም አሁን ያችን ማንጎ አንድ ማንጎና አንድ አናናስ እዚህ ጋር ይዞ በቃ እያደረስኩ ነው ለማለት ያክል ያችን ቪዲዮ ለቆ ሙድ ሲይዙበት ነበር እነ ቴዲ አዋሳ። ወይኔ እና በዚህና በእንትን ዙሪያ ፍቅር አበጤ እስቲ በደንብ አርገሽ ጻፊው። ፍቅር አበጤ ነው እንዴ? እንተሰብሮ ከፌስቡክ መንደር ወጥቻለሁ። ወላሂ ኢትዮጵያ አሁን መንሱር እስር ቤት ነው። መንሱር በደቂቃ 4 ጊዜ ልብስ እየቀየረ በሽቶ እንዲህ ቢያረግ ጥሩ ነው። እንዲህ ከፍቶ ሻወር እንደሚወስድ ሰው እስር ቤት ነው። በአንድ ልብስ ሳምንት ይደርሳል።
ትክክለኛ ከሆነ እስሩ ትክክል ከሆነ ፊልም ድራማ ካልሆነ ቪዲዮውን ለቅቄዋለሁ። መንሱር ብታሰርም ከሸራተን ምግብ እያመጣው ነው የበላሁት። በይራታቸው ደና በፌስቡክም በቲክቶክም ፖስት ይቻላል። እንዲህ ብሎ ነበር። ምናልባት እንዳለውም ከሸራተን ምግብ ወስዶ ይብላ አይታወቅም። ግን ታስሯል ተብለናል። ማአድሪ አላህ ማለውም አለፎቅ አለ ማለውም አለፎቅ ታስሯል። ሰራዊት ታስሯል። ሰለሞን ቦጋለ በየጊዜው ኢቢኤስ መጥቶ ወይኔ እያለቀሰ መኪናዬን ሰጠው እያለ በየቦታው ምስኪኖችን እኔ እኮ ምስኪን የሚረዱ ትልልቅ ሰዎች እነ ሼክ አላሙዲን እነ ሀጂ ፈድሉ ስልጤው በወቅፍ ፎቅ ሰርቶ ያ የተሰራውን የፎቁን የቤት ክራይም ሆነ እንትን ለመስጂዶች ለምስኪኖች ብሎ ወቅፍ አድርጓል። ምንም የሌላቸው ሰዎች እርዳታ ወቅፍ የሆነ ነገር የሚሉ ሰዎች እና ሊላሂ ወኢና ኢለይሂ ራጂዑን ምንም ስራ የማይሰሩ እንትን ደግሞ በዛ ልክ እንትን ማለቱ ይሄ ሌላው ደግሞ ያ እንትኑ ይሄ ማስታወቂያ አለ ማለውም አለፎቅ ካሁን በኋላ ጥንቃቄ አድርጉ። የማስታወቂያ ሚኒስትር ማለት ይቻላል እኮ እንትናን ሰራዊት ፍቅሬ ከድሮ ጀምሮ ሙሉ ዓለም ታደሰና ሰራዊት ፍቅሬ የማስታወቂያ አባቶች ናቸው። እስር ቤት ገብቷል። መንሱር 1.7 ቢሊዮን ብር ተበላ ህዝቡ። ፊንቴክ ከዚህ በፊት ራሱ ፊንቴክ ነው ማለት ነው። ከዚህ በፊት ራሱ ደቡብ አፍሪካ ሰዎች እንልካለው ብሎ ከፍተኛ ብር አጭበርብረዋል ተብሏል። በተመሳሳይ በሆነ ራይድ የሆነ ነገር ከፍቻለሁ ብሎ ብር አጭበርብረዋል ተብሏል። ለዚህ ማፊያ ቡድን ነው እንግዲህ እኔ 100% እኔ አውቀው ያደርጋሉ ብዬ አላስብም። እነ ሰራዊት ፍቅሬ 100% እና ዲና ሙፍቲ እኮ አሉ እኮ በዛ በእንትኑ ፕሮግራም ላይ እንዲህ አይነት ፕሮጀክቶች በኢትዮጵያ ምድር እንደዚህ ብሎ ትልልቅ ባለስልጣናት ናይቻለሁ። እንዴት እንደሆነ አላውቅም። እነዚህ እነ መንሱርም በእርግጠኝነት ያውቃሉ ብዬ አላስብም። ግን ያስጠይቃል። አለማወቅ ሆል ሀፈይቱ አያስደርግም። በእስላም ብቻ ነው አይ ሳታካጠፋ ሆል ሀፈይቱ የሚባለው። እኛ ስለሙ ሰራዊት ፍቅሬ ሙስሊሙ ሀፈይቱ ትባላለህ። ቲክቶክ 1 ሚሊዮን ወይ ግማሽ ሚሊዮን ስለደረሰ የሚባል ነገር የለም። ትታሰራለህ። ስለደረሰ ማስታወቂያ ሰራልሃለሁ 1 ሚሊዮን 2 ሚሊዮን 500 ሺህ እርዳታ የሚረዱ ሰዎች ኮሚሽን የሚቀበሉ ቲክቶከሮች አሉ። እክሱም ቢላ አንድ ሰው እርዳታ 2 ሚሊዮን ከገባለ ይሄን አክል ብር ትሰጠኛለህ የሚሉ ሰዎች ቲክቶከሮች አሉ። ለአላህ ቢሎ የሚሰራ ሰው እኔ እንዳላየው አላንጂው ኢና ሊላሂ ወኢና ኢለይሂ ከፌስቡክ መንደር ላይቭ አቋረጥኩት።